በኮሌጅ ካልተመረክ ጥሩ ስራ አትይዝም ልትሉ ትችላላችሁ። ጥሩ ስራ ሳይኖርህ እንዴት ሀብታም ስለመሆን ታስባለህ ልትሉ ትችላላችሁ። ስለዚህ ጉዳይ ብዙ አውርታችሁ ልታውቁ ትችላላችሁ። የወላጅነት ለዛ ያልተለያቸው የምትናገሯቸው የምክር ቃላቶች የማይሰሙ ጆሮዎቹ ላይ ነጥረው ሊመለሱ ይችላሉ። ለጥያቄያችሁ መልስ ሳይሰጣችሁ ፈገግ በማለት እንደመሰላቸት ብሎ ራሱን በቀስታ ሊነቀንቅ ይችላል። ባቀረቀረበት ገልመጥ አድርጎ መናገርም ሊጀምር ይችላል። አሁን ማብራሪያውን የማዳመጥ ተራው የእናንተ ሊሆን ይችላል። ከጊዜው ጋር ተራመዱ ሊላችሁም ይችላል። እስኪ በዙሪያችሁ ያሉትን ሁኔታዎች በንቃት ተመልከቱ ሊላችሁም ይችላል። ማዳንንና ማይክል ጆርዳንን እዩዋቸው ሊሏችሁም ይችላል። ኮሌጅ ብገባም ለውጥ የለውም፣ ኮሌጅ ሳልገባ ራሱ ሀብታም መሆን ይችላለሁ ሊላችሁም ይችላል። ከሃርቫርድ ዩኒቨርሲቲ ትምህርቱን አቋርጦ የወጣው ቢልጌትስ እንኳን ማይክሮሶፍትን ያክል ግዙፍ ኩባንያ መስርቷል። እድሜው ግን ገና ከ30ዎቹ አልዘለለም። አሁን በአሜሪካ ተቀዳሚው ሀብታም እሱ አይደለምን? የማሰብ ችሎታችሁ ደካማ ነው ተብላችሁ ብትፈረጁም እንደዛ ተብላችሁ መፈረጃችሁ በአመት እስከ $4 ሚሊዮን ከማግኘት ላይከለክላችሁ ይችላል። ምክንያቱም ትምህርት ቤቶች ህፃናትን ለገሃዱ ዓለም አያዘጋጇቸውምና። ጥሩ የተባለ ትምህርትን ተምሮ ውጤትን ማሳመር ብቻውን የስኬትን አስተማማኝነት አያረጋግጥምና